አንድ ስጋ ቤት ጎራ ብለው ቆራጩ አንድ ጉርሻ አምሮኝ ነው በፈለከው ብለው ካጎረሰ እሺ ትበላለህ። አንድ ቁርጥ ማለት ምንድነው? እንጀራው እንዳይመስል አንድ እቺ የምትጎርሳት ከረሜላ ያለች እሷ ተስማማለህ? ታረጋዋለህ? በእውነት መልካም እድል ተስፍሽ ዲቅና መልካም ማደ እስኪኒው አንዳርሽ ስመጭ ተስፍሽ ከኔ በጣም ርቋል። ካሜራማኖቻችን የተከተሉት ነው። ይፈጽመዋል አይፈጽመውም አናቅ። ከተመቸው ሊደግም ይችላል ጉርሻው ማለት ነው። ብራዘሪ እንዴንሽ አለሽ አለን እስኪ አንድ አቁርጥ ሰብለ ቆርጠሽ አጉርሽ አስፈልይ የሆነ አማርኛ ቆርጠሽ ያጉርሽ ባዶ እንዲሆን ችግር የለውም። አጉርሽ አማርኛ ደስ ይላል ስጋ እሺ ተስፍሽ ስጋ ቤት ቆሟል። ይሳካል አይሳካም አላውቅም። የሚነግረውን ነገር እየሰማሁ አይደለም። ማይለኛ ያስቆራጭ ቀይዋ ነው አንድ ቆርጠሽ እስኪ አንድ አጉርሽ አንቺ አጉርሽ ቆርጠሽ ደስ ያለሽን አንድ ሁለት ጉርሻ አንድ ችግር የለም። ዘርፍነሽ ሆነልህ ወይስ የሆነ ይበቃል። አይ ይበቃል። ይበቃል ብራዘር አጉርሽ በእጅ ሰጠጉርሽ አንዴ ታጉርሽ አጉርሽ ያየው ነው ደገሙ አመሰግናለሁ። ይመችሽ። ሶስተኛ ሚንታ ገሪ አይለግም ይላችሁ ማኪያቶ ነው የቀረው። ዘጋም ሰው ዘጋ እንዴ አራተኛ ፈለገ yes ተስፍሽ ይላል እሺ በልዳ ለጠለጥሽዋል አልበስኩም እስኪ ዋጭ አምባዘዝ ለበናት እሺ ደንበኛ ቤት ሄድከው ምንድነው? እንዴት አጎረሰ? አይ እንዴ ምን አልከው? እስቲ አይ አንዴ አጉርሽኝ አምሮኝ ነው አልኩት። እስቲ እግዚአብሔር ይመስገን። እሺ ተዛፎ ስንት አጉርሽ? ሶስት ችግር የለውም። ሶስት ይሁን አሁን አጉርሽ። ኧረ ጨርሳለኝ ቆርጦ ሊሰጠኝ የምር ነው። አንተ በጣም በቃ ጸዲ ናቸው። ተመችቶኛል። አይ ደንበኝነትማ ሳይኖርሽ አይቀርም። እና ቁጥሩ ሰልሽ አዘዝሽ ቀጣይ ጥብስ አሁን አዘለ ባበሹ አዘለ ይመችህ እና ያዘው። እሺ እንቆጥራለን። ሺ በልታል። ምን ሺ ብቻ ስጋን በልታል ዛሬ። እስቲ ምራቁን እንኳን ካንተ እሺ 1 2 3 4 5 ቆጥረናል። ብሩ ግን ብዙ 1 2 3 4 5 ሺ በልታል። ተስፍሽ ስጋን በልታል። መልካም ጊዜ። እናመሰግናለን።